ቂጤ በጣም ነው የሚያምረው። የአበሻ ከለር እንኳን የለኝም። ሲያምር ቂጤ ስላለኝ አየህ። እኔ አሁን ቂጤ ስለሚያምር ቂጤ ባሳይ ራሱ ሲያምር ቂጤ እስኪ ልብ ያለው ቂጡን ያሳይ። ለምጥ ጣብስ ምናምን ያለባቸው ሲያምር ዋው ሉክ ሲያምር ቂጤ እንደኔ እስኪ ደፍሮ ያድርጉ። አንድ ነገር ስምኝ ልብስ አድርገሽ እኮ የምትዞሪ ሰውነትሽ ማንም ሰው ስላላየው እኮ ነው አይደል? እንጂ ጡትሽን ባዶሽን ትሆኚ ነበር። ሰው ሲያዩ ስለሚያሳፍር ነው ልብስ የምንደርበው። እኔ እንዲህ ቀይን መለመላይን ምናምን አልሄድም፣ ሰው ሲያዩ ስለሚያሳፍር ነው። አንቺ አሁን እሱ ለትንሽ ብር አመር ላይ ግን መለመላቸውን ጥለውት እንደ ባል እየተቆጠረ ስማኝ፣ እፍረት የለም ባህላቸው ስለሆነ ሀመር ላይ ያደርጉታል። ስማኝ መለመላቸውን ብቻ ሸፍነው አንተ ልከው ነገር ያ ባህል ስለሆነ ይኖሩታል። ወይ እንግዲህ ለወደፊት እኔ ሀመር ሂጄ ይኖራለሁ። ሀመር እንዳንቺ በሴክስ ሀሳቡ አይደለም፣ ሴክሹዋል በሆነ ወይ አይደለም፣ ባህላቸው ነው። ከልጅነታቸው ጀምሮ ያደጉበት ነው። እኔም እኮ ሴክሹዋል አንተ እንዳሰብኩ አስቤ አይደለም። ላይክ ቪዲዮ እንዲያምርና ሁለት ነገር ጥምረት ቢኖረው ብዬ ስላሰብኩ ነው። ምንድን ነው የሚያምረው? ቂጥ ማለት እኮ ቆሻሻ ነገር የሚወጣበት እቃ ነው። ምኑ ያምራል? ቂጥሽን አሁን እንዲህ አርሽና የበጠበጥሽው እኮ መሀል ገንዳ ላይ ምን ይሰራልሻል? ገንዳ ይህ ህይወት ማበላሸት አይደለም። ከኔን ያመነብኝና የፈለገኝ ሰው ያገባናል። አለቀ። ምንም ይህ ማበላሸት ምናምን አይደለም። ህይወቴ ማለት ነው። ስማ ሎጂካል በሆነ ወይ ላስረዳሽ። እሺ ማስም አሁን አንቺ ቆንጆ ልጅ ነሽ። መልክሽ ይሄ ፊትሽ ብዙ አያስጠላም። እንዴ ልበልሽ አሪፍ ነው። ቂጥሽም አሁን እንዳየሁት ከሆነ የምሬ ነው። ከብዙ ሀበሻ ሴት ቂጥ ቀላ ያለ ቂጥ ነው። ቆንጆ ቂጥ ነው። የምሬ ነው። አጎነባበስሽም አሪፍ ነው። ይሄ ለዶጊ ፖዚሽን እና አይደለም በጣም ቆንጆ ነው። ፊትሽ ቀይ ነው። ለምጽ የለበትም። እሺ ምን እናርገው? አሁን እኛ ጋር መጥቶ ደነሱ። መደነስሽ ምንድን ነው ጥቅሙ? ራቁትሽ በኋላ ማለት ይህ የኔ ታለንት ነው። ራፕ እያደረግኩ እንደዚህ በአበሻ ቀሚስ ማለት ነው ራፕ ማድረግ ቀልደኛ ብለው ነው እንጂ የሚያሳልፈው ስራ ፈት ብለው እንዲህ ነው የሚያረው። ሲቀጥል ማለት ነው እኔ ብዙ እቅዶች አሉ። ስለዚህ አሁን የማደርገው ነገር ማለት ነው ምናልባት አንተ ስታያቸው ያው ዊርድ አይደለም እያልኩ አይደለም፣ ግን አምኜበትና ፈልጌ ነው። ከዛ ለወደፊት ላልከው ደግሞ ለወደፊት ያው ሰው እንደሚኖረው እኖራለሁ። ምንም ለየት ያለ ነገር የለም። ብቻ ሰርቼ የሆነ ነገር የራሴ ነገር ይኑረኝ። አለቀ። እሺ አንድ ወንድ ራፐር ቢመጣ ከዛም በኋላ አንቺ አሁን በፓንትሽ ቂጥሽን እያሳይሽ አይደል የሰራሽው ራፕ እያደረግሽ ያለሽው እሱ ሱሪውን አውልቆ ራቁቱን ብልት እያሳየ ራፕ ቢያደርግ ምንድን ነው የሚሰማሽ? ታይዋለሽ? ያው ወንድ ላይ አያምርም ነው እንጂ ኖርማል ነው። አይ ነው መብቱ ነው፣ ግን ደስ ይላል ወይ እንዴ? ፓኩ ምናምን ሲያሳም በቃ ደስ ይላል። ይመቸው፣ ጀግና ነው። የእግሩን ቅርጽ ምናምን ኖርማል እንኳን እየተወዳደሩ እንዴ እንትን ቅርጻቸውን ምናምን ሲያሳዩ እንዴት ነው ወንዶች አይደሉ እንዴ? በየባለፈው ውድድር አላየው ምንም እኮ እዛ ጋር መሄድ አይጠበቅብህም። ማሂ ግን የምር ቤተሰብ የለሽም? እንዴት ማለት እንዴት እንዲለጠርቻል? አሁን ቤተሰብ አይቶ ይሄ ነገር በጣም ያስጠላል ብሎ ሻቅም ማለት ለምን ይለኛል? እኔ አምኜበት አይደል እንዴ የማደርገው? እኔ አይደለሁ እንዴ የምኖረው ብለቱ። እሺ አሁን ለምን በፓንትሽ አልሆንሽ? እንዴ እዛ ጋር ዩቲዩብ እየሰራው ነው። ገባ አይደለ? ዘፈን ላይ ነው የሆነች ታይም ነው ተቀርጬ የምጨርሰው። ገባ አይደለ? እዚህ ጋር ምን አስሆነ ለማን አባቱ ለዛ እኮ ነው ትክክል አይደለም። አሁን በኖርማልም ቀራብትሽ